መግባትና መውጣትና ከተሰኘው የበውቀቱ ስዩም ሥራ እነሆ። ሰው ሁሉ መለዮ ለባሽ ነው። መለዮውን እስከ ወዲያኛውም አይቀየርም። ደብረ ማርቆስ ሳለሁ የወዛደሩ ፓርቲ ጽንፈኛ አባል በመሆን የምትታወቅ አንዲት ሴት ነበረች። ሴትየይቱ በየቤቱ እየዞረች ለሌኒን ሐውልት ማሰሪያ የሚሆን መዋጮ አምጡ በማለት ድሆችን ታስመረር ነበር። የሕዝብ ሐዘን ከባድ ነውና እርሷ በአባልነት የታቀፈችበት መንግስት ከጥቂት ዓመታት በኋላ ተገረሰሰ። ይህኔ ሴትየይቱ በቀድሞው ስራዋ ተጸጽታ ከወዛደሩ ፓርቲ ወጥታ ጽንፈኛ ሃይማኖተኛ ሆነች። ከጥቂት ጊዜ በኋላ ግን በየቤቱ እየዞረች ለቤተ ክርስቲያን ማሰሪያ የሚሆን መዋጮ አምጡ በማለት ድሆችን ማስመረሯን ቀጠለች። የሶስተኛ ክፍል አስተማሪያችን ጋሻ አወቀ ከመሞታቸው ጥቂት ቀናት አስቀድሞ ለጥቁር አንበሳ የጤና ኮሌጅ ተማሪዎች ማስተማሪያ እንዲሆን አስከሬናቸውን በ50 ሺህ ብር ሸጡት። ዛሬ የሕክምና ተማሪዎች የሰው ቅልጥም ከየት ጀምሮ የት ላይ እንደሚያበቃ ለመረዳት ሲሹ የጋሻ አወቀን አስከሬን እንደ ብራና ይገልጣሉ። ይሄው ጋሻ አወቀም ድሮ ቆመው ዘንድሮ ተጋድመው ያስተምራሉ። የሙዑዝ መለዮ ሴታውልነት ነው። ከሞት በኋላ አመሉ ይቀየር ይሆን? አይመስለኝም። ከጥቂት መቶ ዓመታት በኋላ በመካነ መቃብሮቻችን ላይ የግንባታ ሥራ ቢካሄድ በሙዑዝ መቃብር ላይ የሚገነባው አልቤርጎ ነው። በሄለን መቃብር ላይ ፌርማታ፣ በእኔ መቃብር ላይ ደግሞ ሆስፒታል። ባለፈው ቤት አከራዬ ወይዘሮ ይርገዱ የወደቀ ቦርሳ አግኝተው ቤቴን አንኳኩተው ይሄ ያንተ ነው አሉኝ። ከግቢያችን ተከራዮች ሁሉ ቦርሳው የኔ እንደሆነ አድርገው ለምን እንደገመቱ ጠየኳቸው። ምክንያቱም በውስጡ ነጭ ሽንኩርትና ፓራሲታሞል ስላገኘሁበት ነው ብለው መለሱልኝ። ሙዑዝ አንድ ቀን ኮከብህ ምንድን ነው ብሎ ጠየቀኝ። ካንሰር እንደሆነ ነገርኩት። ካንሰርነቴን በልፋትና በድካም ያገኘሁት ይመስል በአድናቆት ከጨበጠኝ በኋላ ከማደንቃቸው ታላላቅ ሰዎች መካከል አብዛኛዎቹ ካንሰር ናቸው፣ ዝርዝሩን ለማየት ከፈለክ ኢንተርኔት ውስጥ ገብተህ ተመልከት አለኝ። ይህ አነጋገር ወደፊት ታላቅ የመሆን ተስፋ ስላሳደረብኝ እኛ ሰፈር በሚገኘው ኢንተርኔት ካፌ ገብቼ ነገሩን ለማረጋገጥ ፈለኩ። እንደሚታወቀው ደግሞ በአዲስ አበባ የቡናና የኢንተርኔት አገልግሎት የሚሰጡ ቤቶች አሉ። ግን እንደው ከኢንተርኔታቸው ቡናቸው ይፈጥናል። ይህም ተስፋ ሲያስቆርጠኝ በጎግል ሳጥን ውስጥ ካንሰርና ፌመስ ሜን የሚሉ ቃላት ከትቼ ዝርዝሩን እንዲያቀርብልኝ ጠየኩት። ኮምፒውተሩ ግማሽ ሰዓት ያህል ሲማስን ከቆየ በኋላ ዱ ዩ ሚን ፌመስ ሜን ሁ ዳይድ ኦፍ ካንሰር ብሎ ጠየቀኝ። አከራዬ ወይዘሮ ይርገዱና ኮምፒውተሩ ተባብረው የኔ መለዮ የህመምተኛ እንጂ የዝነኛ እንዳልሆነ ነገሩኝ። ወይቼ ጉድ! ሄለን ለ2 ቀናት ያህል ወደ መማሪያ ክፍላችንም ሆነ ወደ ካፌ አልመጣችም። ሙዑዝ ወደ ክፍል ሳይገባ በቤተ መጻሕፍትና በካፌ ውስጥ ብቻ ጊዜውን ማሳለፍ ጀመረ። አንድ ቀን አለወትሮው የጡት ማስያዣ የሚያክል ጥቁር መነጽር አድርጎ ከገባ በኋላ ጥግ ይዞ ተቀመጠ። ወንደላጤነት እንዴት እንደመረረኝ ልነግርህ አልችልም አለኝ አጠገቡ ስደርስ። ወንድ ብቻውን ምንም መስራት አይችልም። ማታ ያወለኩትን ሙታንቲ ጧት ለማግኘት ቢያንስ ለግማሽ ሰዓት ያህል መፈለግ አለብኝ። በዚያ ሰፊ ክፍል ውስጥ ሙታንቲ ከመፈለግ አዲስ አበባ ውስጥ ሥራ መፈለግ ይቀላል። የሙታንቲ መጥፋት የማያስቸግር ከሆነ ደግሞ ወይ በጣም ጥንቁቅ ሰው ነህ ወይም ደግሞ ሙታንቲ የለህም ማለት ነው።
ጥቂት አስተናግጄ ወደ ተቀመጠበት ስመለስ አቀርቅሮ ይጽፋል። ምን እንደሚጽፍ ስጠይቀው ለሄለን የፍቅር ደብዳቤ ልልክላት ነው አለኝ። የሞባይል ሜሴጅና ኢሜል ባለበት ዘመን በስክሪፕቶና በወረቀት የተጻፈ የፍቅር ደብዳቤ መጻፍ ትንሽ እንደው ኋላ ቀርነት አይሆንም አልኩት። አንተ ስለ ሴቶች ምን ታውቃለህ አለኝ እንደ ልማዱ በንቀት ፈገግ ብሎ ሽቅብ እያየኝ። አየህ፣ የተተየበ የፍቅር ደብዳቤ ለታይፒስቷ እንጂ ለተፈቃሪዋ አይጠቅምም። የተተየበ የፍቅር ደብዳቤና በስክሪፕቶ የተጻፈ የፍቅር ደብዳቤ ልዩነታቸው የአጽምና የሙሉ አካል ያህል ነው። ከአጽም ክምር መሃል 100 አለቃ እገሌን ከዶክተር እገሌ መለየት ከባድ ነው፣ ሟቾች ከነ ዩኒፎርሞቻቸው ካልተቀበሩ በቀር። በስክሪፕቶ የተጻፈ የፍቅር ደብዳቤ የአፍቃሪው መልእክት ብቻ ሳይሆን ስጋና መንፈስ ይሰፍርበታል። አየህ፣ በስጋና በነፍስ ስገለጥ ምዑዝ ነኝ። ፊደልና ነጥብ ለብሼ ስገለጥ ደግሞ የፍቅር ደብዳቤ ነኝ። ሌላው ምንድነው? በስክሪፕቶ የተጻፈ የፍቅር ደብዳቤ ለሴቶች የአእምሮ ጨዋታ ይሰጣቸዋል። እኔ ደብዳቤ ስጽፍ ቁልጭ አድርጌ አልጽፍም። ጥቂት አረፍተ ነገሮችን ሆነ ብዬ እየሰረስኩ እየደለስኩ ነው። ሄለን የተደለዘ አረፍተ ነገሮችን ለማንበብ ከመጓጓቷ የተነሳ 2 የራስጌ መብራትና 1 ትልቅ ጧፍ እንደምታበራም አውቃለሁ። በመጀመሪያ ከልቡ የወጣው ቃል ምንድን ነው? በኋላ ለምን ሰረዘው? በሁለቱ ሐሳቦች መካከል ያለው ልዩነት ምንድን ነው እያለች መመራመሩ አይቀርም። አንዲት ሴት ከተሰረዘ አረፍተ ነገር ጀርባ ያለውን ሐሳብ ለማወቅ የምታደርገው ጥረት በጎረቤት መታጠቢያ ቤት ውስጥ የሚታጠብን ወንድ አጮልቆ እንደማየት ያለ ደስታ ይሰጣታል። ብቻ ምን ልበልህ፣ በስክሪፕቶ የተጻፈ ደብዳቤ ብዙ ምትሃት አለው። አባቶቻችን በፊደል ላይ ድግምት የሚሰሩት ይህ ምስጢር ስለተገለጠላቸው ይመስለኛል። አሁን እስኪ ሻይ አምጣልኝ። ወደ ደብዳቤው አቀረቀረ። ደብዳቤው በሄለን የክፍል ጓደኛ በኩል ተላከ። በማግስቱ ሄለን ራሷ ወደ ካፌው መጥታ ለሙዑዝ ስጠው ብላ ገርበብ ያለ ፖስታ አቀበለችኝና ወደ ክፍሏ እየተጣደፈች ገባች። ሙዑዝ ከሰዓት በኋላ መጣና ፖስታውን በችኮላ ከፍቶ ተመለከተው። ራሱ ከላከው ወረቀት በቀር ሌላ ነገር አልነበረም። የፖስታውን አፍ ቁልቁል ዘቅዝቆ 9 ጊዜ አራገፈው። ምንም ጠብ የሚል ነገር የለም። በመጨረሻ የራሱን ደብዳቤ በጥቂት ደቂቃ ሲያጠና ከቆየ በኋላ አቀበለኝ። በወረቀቱ ላይ ምን አዲስ ነገር አየህ አለኝ በግራ ዓይኑ እየጠቀሰኝ። ምንም በሚል አይነት ትከሻዬን ሰበኩ። ወረቀቱ ጠርዝ ላይ ጥቂት ነጠብጣቦች አይታዩም? ወረቀቱን እንደገና ስመለከተው እውነትም አተር የሚያካክሉ ጥቂት ነጠብጣቦች ወድቀዋል። እምባዋ ነው አለ ሙዑዝ በጣም ስሜታዊ በሆነ ድምፅ። እያለቀሰች ነው ያነበበችው። ወረቀቱን ቀስ ብዬ ወደ አፍንጫዬ አስጠጋሁት። ጠብታው የወጥ እንደሆነ ለማወቅ ጊዜ አልፈጀብኝም። እንደኔ እራቷን እየበላች ነው ያነበበችው አልኩት። አዎ እራቷን እየበላች እያለቀሰች ነው ያነበበችው አለኝ ሙዑዝ ፍዝዝ ብሎ አሻግሮ እያየ። ከጥቂት ጊዜ በኋላ ቀጠለ። እስኪ ንገረኝ፣ እጮኛዋን እንዴት ብታፈቅረው ነው 3 ዓመት ሙሉ ከሌላ ወንድ ጋር ሳትወጣ የምትጠብቀው? ቆይ ስሙ ማን ነበር? ይገርማል፣ በጣም ስለምጠላው 10 ጊዜ ነግሮኝ 10 ጊዜ ረስቼዋለሁ። አዎ ገረመው ነው። ምን አይነት አስገራሚ ሰው ቢሆን ነው እንዲህ ያለ ጽናት ያላት ሴት የጠበሰው? እንዳልኩህ እርሱ ጀርመን ከገባ ጊዜ አንስቶ ሄለን ወሲብ አላደረገችም። አንድ ምሽት ላይ ብቻ ፎን ሴክስ ለማድረግ ተስማሙ። እያደረጉ እያለ እርሱ ሊጨርስ ትንሽ ሰከንድ ሲቀረው ሞባይሉ ቀድሞ ካርድ ጨረሰ። ይህንን የነገረችው ደግሞ ራሷ ሄለን ናት። ሰሞኑን ጥሩ እየተሳካልኝ ነበር። በቃ አስጠናዋት፣ ብዙ ነገር ገለጥኩላት። እርሷም እየወደደችኝ መጣች። ፊልም እና ያለችኝ የቋንቋ ማስተማሪያ ፊልሞች የሚታዩበት ክፍል ገብተን
ካስታወይ የተባለውን ፊልም አሳየችኝ። ከዚያ በፊት ባየውም ለእርሷ ስል ደግሜ አየሁት። ከዚያ ስንወጣ በቲሸርቷ ዘልቄ ወገቧን ዳሰስኩት። ዝም አለችኝ። ከዚህ በፊት ከብዙ ሴቶች ጋር ብዙ ነገር አድርጌያለሁ። የሄለንን ወገብ ዝም ብሎ መነካካት ግን ከሁሉ የበለጠ ተአምር ሆነብኝ። ደስታውን እንዳላራክሰው ፈርቼ ይገርማል ቤቴ እስክገባ ድረስ ማንንም አልጨበጥኩም። በማግስቱ ግን የሄለን እጮኛ በኒዮናዚዎች ተደብድቦ ሆስፒታል ገባ። ይሞታል ብዬ ጠብቄ ነበር። አውሮፓ ውስጥ ግን ሞት ቀርቷል መሰለኝ፣ ተረፈ። አይ እንደዛ ሳይሆን እንደው በአጠቃላይ ግን እኛ ኢትዮጵያውያን እንደው የድመት ነፍስ ነው ያለን፣ በቀላሉ አንሞትም አልኩት። እንዴት አለኝ። ለምሳሌ እዚህ ጎረቤታችን በቅርቡ በፖሊስ የታሸገ ምግብ ቤት አለ። ምግብ ቤቱ በርበሬ ነው እያለ የሸክላ ወጥ ለደንበኞቹ ያቀርብ ነበር። ብዙ ኢትዮጵያውያን ግን ሸክላ በልተው ማሰሮ ቢጸዳዱም የሞተ ግን አልነበረም። ሙዑዝ ቸል ብሎ የቀጠለ። ሄለን የጮኛዋን መደብደብ ስትሰማ ከመጠን በላይ ወደደችው፣ ከመጠን በላይ ናፈቃት። ምን አደረጋቸው? ለምን ይደበድቡታል? ምናምን እያለች ትከሻዬ ላይ ፊቷን አስደግፋ ለቀሰች። ተናድጄንም አንድ ነገር አልኳት። ከነጭ ሴቶች ጋር ሲዳራ የተውት ካልሆነ በቀር አይደበድቡትም ነበር አልኳት። እንዴት እንዲህ ትላለች ብላ ጮኸች። ልክ ነኛ። ነጭ ወጣቶች ከጥቁር ወጣቶች ጋር ያላቸው ቅራኔ የሚመነጨው ከርዕዮተ ዓለም አይደለም። እንደኔ አንድ ጀርመናዊ ፖሊስ ጥቁርን ሲደበድብ የተገኘን ነጭ ወጣት በቁጥጥር ስር ከዋለ በኋላ በመጀመሪያ ሊመረምር የሚገባው የብልቱን መጠን ነው፣ አስተዳደጉን ወይም አመለካከቱን አይደለም። ያም ሆኖ ወጣቱ የብልቴ መጠን በፈጠረብኝ ዝቅተኝነት ተነሳስቼ ጥቁሩን ወጣት አጠቃሁት አይልም። ጠቡን ወደ ፖለቲካ ከፍ ያደርገዋል። ልብ በልልኝ፣ ነገሩን ከሙታንቲ ወደ ባንዲራ ያሻግረዋል። ይህንን ስነግራት ሄለን አሁን ለአንተ ልነግርህ የማልችለው ልናገራቸው የማልፈልጋቸውን ስድቦች አወረደችብኝ። ከዛ ጥላኝ ሄደች። ይኸውልህ አሁን ታዲያ ምን ይመስላል መፍትሄው አልኩት። ሄለንን መርሳት ይቻላል። በቃ ካሁን ደቂቃ አንስቶ ስሟን አላነሳም። አንተም ስሟን እንዳታነሳብኝ። እንዲያውም ስሟን ያነሳ ሰው በቃ 50 ብር ይቀጣል። ትስማማለህ? እንዴ አጊቼ ነው አልኩት።